የአንቱ በእናቱ ጆቴ ያሁኑ ደግሞ አቶ ማሞ አፈታና ባለቤታቸው ሕይወት ተስፋይ ከቢቢሲ ጋር ቆይታ አድርገዋል። አቶ ማሞ በአሁኑ በኦሮሚያ ክልል ምስራቅ ወለጋ ጊዳ አያና ወረዳ ሲርባ ቡልቱም ተብላ በምትጠራ የገጠር ቀበሌ ነው የተወለዱት። ለእናቱ አንድ የሆነው ማሞ ወላጆቹ በልጅነቱ በመለያየታቸው እናቱ ላይ ወድቆ የነበረውን የኑሮ ጫና የልጅነት ጊዜው ሰቀቀንን ያዘለ እንዲሆን እንዳደረገው ያስታውሳል። 9ኛ ክፍል እንደደረሰ ግን ከዚህ ሰቀቀን ለመከላከል እና እናቱን ለማገዝ የሚወደውን ትምህርት አቋርጦ ወደ አዲስ አበባ ኮበለለ። አዲስ አበባ ገብቶ እናቱን የሚያግዝበት ሥራ ሲያፈላልግ ደግሞ የጠበቀው የሥራ አማራጭ ውትድርና ብቻ ነበር። አማራጩን ተጠቀመበት። ወደ ወታደር ቤትም ገባ። ከዚያም በደብረ ብርሃን መሰረታዊ ውትድርና ለ6 ወራት ሰልጥኖ ኤርትራ ተመደበ። አስመራ ውስጥ ለጥቂት ጊዜ ከቆየ በኋላም ማረፊያው ከረን ሆነ። በ1960ዎቹ መጨረሻ ላይ የህዝባዊ ግንባር ተዋጊዎች ለሁለተኛ ጊዜ በከባድ መሳሪያ የመታገዝ ጥቃት በአፍበት ላይ በተፈጸመበት ጊዜ ማሞ እንደተማረከ ያስታውሳል። እኔ እግሬን ተመታው፣ ወታደራዊ ካምፖም ተያዘ። ያኔ የሚሞተው ሞተ፣ የቀረው ተማረከ በማለት ያስታውሳል። በጦርነቱ ከተማረኩት 165 የኢትዮጵያ ወታደሮች ማሞ አንዱ ነበረ። ወታደራዊ ካምፑ በሻዕቢያ ወታደሮች ቁጥጥር ስር በወደቀበት ቅጽበት የኢትዮጵያ አየር ኃይል ድብደባ አካሄደ። ማሞ የሻዕቢያ ወታደሮች የምርኮኞቹን ሕይወት ለማትረፍ እንደተረባረቡ አልዘነጋም። የአየር ድብደባው ካበቃ በኋላም በትግርኛ እንኳን በሕይወት አተረፋችሁ የሚል መልካም ምኞት ከታጣቂዎች መሰማቱን ይገልጻል። ምርኮኞቹ ስለ ፖለቲካና የኤርትራ ሕዝብ ትግል ትምህርት ይሰጣቸው ጀመር። በወቅቱም ደርግ ተራማጅ ነው አይደለም ፋሺስት ነው የሚል ክርክር ሳይቀር ከታጋዮች ጋር ነፃ ክርክር ይካሄድ ነበር ይላል። ለትምህርት ጥልቅ ፍቅር የነበረው ማሞ የመማር ማስተማሩን ሂደት አጥብቆ ያዘው። አንድ ችግር ግን ነበር። በአማርኛ የተዘጋጀ መማሪያ አልነበረም። ማሞ ይህንን ለመቅረፍ ለመጀመር የሚሆን አጭር መግለጫ የሚል 20 ገጽ ያለው ጽሑፍ በማዘጋጀት ታትሞ እንዲሰራጭ ተደረገ። ምርኮኞቹ በመጀመሪያ ይገሉናል የሚል ስጋት ስለነበራቸው ለትምህርቱ ግድ አልነበራቸውም። ማሞ ግን የሻዕቢያ ታጋዮች የሚሰጡትን ትምህርት በአግባቡ በመከታተል በጠቅላላ 15 መጽሐፍ ጽፏል። በሂደትም የትግረኛ ቋንቋን አቀላጥፎ መናገር ቻለ። መጽሐፉ ውስጥ በጆቴና ገላይ የተወከሉት ማሞና ታጋይ ሕይወት ተስፋይ ትውውቃቸው ከ1982 እስከ 1983 ባሉ ጊዜያት ነበር የጀመረው። በሺዎች የሚቆጠሩ የኢትዮጵያ ሰራዊት ምርኮኞች ምርጫቸው እንዲወስኑ ሲጠየቁ ማሞ ከህዝባዊ ግንባር ጎን ተሰልፎ ለመታገል ወሰነ። ለዚህ ደግሞ ወታደራዊ ስልጠና መውሰድ ነበረበት። ሕይወት ማሞ ለስልጠና በተመደበበት ሄምቦል ተብሎ በሚጠራ ማሰልጠኛ አካባቢ በነበረው የቁጠባ ክፍል ተመድባ ነበር። ሕይወት በ1978 አካባቢ በብዛት ከገቡትና ካምቦዲያ ተብለው ከሚጠሩት ሴት ታጋዮች መካከል አንዷ ነበረች። ቀዲ አምረ አካባቢ ከሚገኝ ጋዲን ተብሎ ከሚጠራ አካባቢ ወደ ትግል እንደተቀላቀለች ትገልጻለች። ሕይወት ጨዋታና ጭፈራ የምትወድ ነበረች። ሙዚቃ ካለ እሷ አጠፋም። ይህ ባህሪዋ ደግሞ ከማሞ ጋር እንድትተዋወቅና ሕይወቷን የቀየረው የፍቅር ግንኙነት ውስጥ እንድትገባ አደረጋት። አጠገባችን የነበሩት ምርኮኞች
የተለያየ የእርሻ ሥራ ይሰሩ ነበር። በተጨማሪም የተለያዩ እንቅስቃሴዎች ይካሄዱ ነበር በማለት የነበረው ሁኔታ ታስታውሳለች። አንድ ጊዜ በምርኮኞች የተቋቋመችና ጆቴ የሚመራት የባህል ቡድን ትርኢት አዘጋጀች። ማሞ የመድረክ መሪ ነበር። በአካባቢው የነበሩ ሰዎች ታዳሚዎች ሆነው መጡ። ያኔ ማሞ መድረኩን እየመራ በመካከል ግጥሞችና ተጨማሪ አጫጭር መልእክቶች ሲያቀርብ አንድ ከፊት ለፊቱ ተቀምጣ በተመስጦ የምትከታተለው ታጋይ መኖሯን አስተዋለ። ቆይቶም አንድ የአማርኛ ዘፈን መስፈን ሲጀምር ገላይ መጣ አሽ አለችው። ይህም ማለት አድናቆቷን ገለጸችለት። ዓይን ለዓይንም ተገጣጥመው ፍቅር በዓይናቸው ገብቶ መላ አካላቸው ውስጥ ነፍስ ዘራ። ሕይወት ያችን ቅስፈት ስታስታውሳት ሁለንተናው ማለትም ቁመናው፣ አነጋገሩና አዘፋፈኑ ማረከኝ። ገና እንዳየሁት ወደድኩት። በቃ የዓይን ፍቅር ነው የተሰማኝ በማለት ትገልጻለች። ማሞ በበኩሉ ያኔ በጣም የማረከኝና የወደድኩላት ትጥቋና የታጠቀችበት መንገድ ነበር፣ የተለየ ነበር። በእርሷ ላይ ደግሞ እጅግ ያምርባት ነበረ በማለት ያቺ ቅስፈት ዛሬም ድረስ በውስጡ እንዳለች ይናገራል። ከዚያ ጊዜ ጀምሮ ማሞ እየሰረቀ እሷን ማየት ጀመረ። እሷም የዓይን ፍቅር ይዟት ስለነበር አንድ ቀን ፋስ ለመለመን እሱ ወደ ነበረባት አሃድ ሄደች። ያኔ ተረኛ መጋቢ ስለነበርኩ ምንም ሳልናገር በመነሳት የጠየቀችውን አቀበልኳት ይላል በማስታወስ። ፍቅራቸው የጠና መጣ። ምክንያቶችና ሰበቦችን በመፍጠር መተያየት፣ መፈላለግ ስራቸው ሆነ። ስለ እርሱ ሳስብ የት ላገኘው እችላለሁ? እርሱ ኢትዮጵያዊ ነው። ግንኙነታችን እንዴት ሊሳካ ይችላል? በማለት እጨነቅና ተስፋ ቆርጥ ነበረ በማለት ያኔ ስለነበራት የፍቅር ስሜት ታስታውሳለች። ከዚያም ከህዝባዊ ሰራዊት ጋር ለመሰለፍ የወሰኑ ምርኮኞች ሂምቦል በተባለ ቦታ ስልጠና ተሰጥቷቸው ወደ ተለያዩ አህዶች ተመደቡ። ታዲያ ማሞም አሽከብ በተባለ ማዕከላዊ ሰውራ ወይም አብዮት ጥበቃ በመሆን የሥራ ድርሻ ተሰጠው። ከተወሰነ ቆይታ በኋላ ሕይወት ወደ ተመሳሳይ ክፍል ተመድባ ማሞ ወደ ነበረበት መጣች። ዳግም ለመገናኘት በቁ። ይሁን እንጂ ያ ቀስ በቀስ ለሁሉም ግልጽ እየሆነ የመጣው ፍቅራቸው በፈተናዎች የታጀበ ነበረ። ብዙዎች ይህን ኢትዮጵያዊ ለምን ቀረብሽው በማለት ያስቸግሩኝ ነበር። በተለይም በመጀመሪያዎቹ ጊዜያት ብዙ ሰው አልቀበልም በማለት ያሳለፈችውን ፈተናዎች ታስታውሳለች። እርሷ ግን የፈለኩትን ባደርግ ምን አገባችሁ? ፓርቲዬ ከፈቀደልኝ እናንተን ምን አስጨነቃችሁ? ከምንም በላይ ደግሞ እንደኔ ሰው የሆነው ሰው ነው ያፈቀርኩት። ማንም ይሁን ከየትም ይምጣ የአሁን የትግል ጓዴ እንደሆነ ነው የማውቀው። አፍቅረዋለሁ በማለት ትገልጽላቸው እንደነበረችና ፍቅር የማያሸንፈው ነገር እንደሌለ ትናገራለች። ማሞ አንድ ቀን እኔና እሷ ምሽግ ውስጥ ተቀምጠን ስናወጋ አለቃዋ ፈልጎ ስላጣት ወደ ነበርንበት ቦታ መጣ። በዚያች ቀን ፍቅራችን ብንገላለጽም ከዚያ በዘለለ ግን ያደረግነው ነገር አልነበረም በማለት አንድ ልዩ አጋጣሚ ያስታውሳል። በክትትል ስር ስለነበረ ይህንን አጋጣሚ እንደ ስነ ስርዓት ጉድለት አስበው በቅጣት ወደ ሌላ ራቅ ወዳለ ቦታ ቀይረው ላኩት። በ1984 እንደ አውሮፓ አቆጣጠር ውቃው የተባለው እዝ በውጊያ በመሸነፉ ማሞ አዲስ ምርኮኞችን ለማስተማር እሷም የጥበቃ አባል ሆና በአንድ አሃድ ውስጥ እንደተገናኙ ሁለቱም ይናገራሉ።
ሁሉም ሰው አንድ አይደለም፣ የሚደግፍም ይኖራል የምትለው ሕይወት ሳባ ዮሐንስ በቅጽል ስሟ ቡፍ የተባለች ጓድ አይዞሽ ወደ ኋላ መመልከት የለብሽም እያለች ከጎኗ እንደቆመችና ፍቅራቸውን እንደደገፈች ታስታውሳለች። በመጨረሻም ውሳኔ ላይ ደረሰች። የት እንገናኛለን የሚል ስጋቷ እየጠፋ አብሮ መኖር እንደሚችሉ እየተቀበለችና ውስጧን እያረጋጋች መጣች። ግንኙነታቸው በ1986 እንደ አውሮፓ አቆጣጠር ይፋ ሆነ። የፍቅር ግንኙነት በይፋ ማሳወቅ በትግሉ ባህል መሰረት እንደ መተጫጨት ስለሚታሰብ በግለሰቦች ደረጃ የሚሰሙ ሐሜቶች ባይጠፉም ይፋ ካደረጉበት ጊዜ ጀምሮ ግን እንደ እጮኛ በነጻነት መጠያየቅና አብሮ ጊዜ ማሳለፍ ቻሉ። ማሞ ሳህል በነበረበት ጊዜ ገላይ ገላይዋ እያለ ሲዘፍን የሚሰሙ ታጋዮች ለሕይወት ገላይ ብለው ቅጽል የትግል ስም እንዳወጡላት ያስታውሳል። ከዚህ በመነሳትም በመጽሐፍ ውስጥ ባለቤቱን ሕይወትን ገላይ የሚል ስም ሰጣት። ማሞ ከ5 ዓመታት የምርኮኝነት ቆይታ በኋላ በ1982 እንደ አውሮፓ አቆጣጠር ነጻ ተባለ። ወደ ትግሉ መቀላቀል በመፈለጉም ሙሉ መብት ተሰጠው። በ1988 እንደ አውሮፓ አቆጣጠር በሕዝባዊ ግንባር የትግል ታሪክ ውስጥ ለመጀመሪያ ጊዜ 32 ጥንድ ታጋዮች በአንድ ቀን ናቅፋ ላይ ቃል ኪዳን በማሰር ለመጋባት በቁ። አንድ ማሞ አፍታ የተባለ ኢትዮጵያዊ ምርኮኛ ከአንዲት ሕይወት ተስፋይ ጓልማኦ የምትባል ኤርትራዊ ታጋይ ጋር በመጣመር ቃል ኪዳን አሰረ የሚል ዜና በኤርትራው አብዮት ዘንድ አነጋጋሪ ጉዳይ ሆነ። ማሞ ናደው ጦር ከመደምሰሱና የናቅፋ ግንባር ከፈረሰ በኋላ በ1988 እንደ አውሮፓ አቆጣጠር ናቅፋ ውስጥ ቃል ኪዳን ያሰሩበት አጋጣሚ ደማቅ የነበረ ሲሆን ለእርሱ ክብር ለመስጠት ሲባል የአማርኛ ዘፈን ቀርቧል። አስታውሳለሁ ያኔ አልሚን መሐመድ ሰይድ በቅርቡ በሞት የተለየ የሕዝባዊ ግንባር ጽሕፈት ቤት ኃላፊ ነበረ ንግግር ያሰማው። የምትለው ሕይወት በመካከላቸው ለመጀመሪያ ጊዜ አንድ ኢትዮጵያዊ ቃል ኪዳን ለማሰር እንደበቃ መናገሩን ገልጻለች። የማሞና የሕይወት ሰርግን የበለጠ ጣፋጭ ያደረገው የጫጉላ ጊዜያቸውን ማሞ ከ12 ዓመታት በፊት በተማረከባትና ከናቅፋ 65 ኪሎ ሜትር ርቀት ላይ በምትገኝ አፍበት በምትባል ከተማ በመዘዋወር እንዲያሳልፉ መፈቀዱ ነበር። አቶ ማሞ እና ሕይወት 4 ልጆችን ወልደው ለመሳም በቅተዋል። ሕይወት ከነጻነት በኋላ እናቴ ወደምትኖርበት ጋዴን ስንሄድ ከልጆቼና ባለቤቴ ጋር ነበርን። አግብቼ 2 ልጆች ይዤ ነው የተመለስኩት። ቤት ስደርስ እናቴንና የእናቴ ልጆች አገኘናቸው። ልጆቼን ታቅፌ ስለነበርኩ የነበረውን ስሜት ትንሽ ቀይሮታል። ያኔ አባቴ ደቅ አምሐረ የሚባል ቦታ ነው የነበረው። ኢትዮጵያዊ ይዘሽብኝ መጣሽ ብሎ ትንሽ ተቆጥቶ ነበር ስትል የነበረውን ሁኔታ ታስታውሳለች። ከነጻነት በኋላ አስመራ ውስጥ ቤት ተሰጠን። እዚያው በትዳር ጸንተን መኖር ጀመርን የሚለው ማሞ በልጅነቱ ያቋረጠው ትምህርቱን እንዲቀጥል እድል እንዳገኘም ያስታውሳል። በታዋቂው የቀዳማዊ ኃይለ ሥላሴ ትምህርት ቤትም የሁለተኛ ደረጃ ትምህርቱን ጨርሶ ወደ ዩኒቨርሲቲ የሚያስገባ ነጥብ አመጣ። ትዳራቸው እየሞቀና ፍቅራቸው እየጸና በመሄዱ ፊልሞን የሚል ስም ያወጡለት 3ኛ ልጃቸውን እዚያው አስመራ ውስጥ ወለዱ። ከዚያ ግን ኤርትራ ውስጥ አልቀጠሉም። እናቱን እንዲረዳ ተፈቅዶለት በ1995 እንደ አውሮፓ አቆጣጠር ወደ ኢትዮጵያ እንዲሄድ ተፈቀደለት። በአሁኑ ወቅት የበረራ አስተናጋጅ ወይም ሆስተስ ሆና እየሰራች የምትገኘው ሄናን
የተባለችው አራተኛ ልጃቸውም ኢትዮጵያ ውስጥ ተወለደች። በአሁኑ ጊዜ አዲስ አበባ የሚኖሩት ማሞና ሕይወት ያኔ በአፍላ ፍቅር ላይ ሳሉ በሳል የተወለደው በኩር ልጃቸው አግብቶ የልጅ ልጅ ለመሳም ስላበቃቸው እጅግ ደስተኞች መሆናቸውን ይናገራሉ። ደራሲ ማሞ አፈታ ስለ መጽሐፉም ሲናገር ይህ መጽሐፍ በኢትዮጵያውያንና በኤርትራውያን ልብ ውስጥ የሚኖር ሰነድ ነው ይላል። ክቡራትና ክቡራን የቻናላችን ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ በቀጣይ አዲስ የፍቅር ታሪክ ይዘን እንድንመጣ ስንቅ ይሆነናልና አስተማሪ የሆነ የፍቅር መረጃ ወይም የፍቅር ታሪክ እስከምንመለስ ቸሩን ተመኘን።